ፊት እንደዚህ ሲጣመም አይተው ያውቃሉ? ፊት ሲጣመም በተለምዶ መጋኛ የምንለው ወይ ደግሞ ፋሻል ነርቭ ፓራሊሲስ እንለዋለን። የፊታችንን ጡንቻዎችን የሚያንቀሳቅስ ነርቭ ሲጎዳ ፋሻል ነርቭ ፓራሊሲስ የምንለው ነው። ይሄ ምልክቶቹ ደግሞ አይን መክደን አለመቻል፣ አፍን በአግባቡ አለመክደን፣ ስለዚህ ምራቅን አለመቆጣጠር ሊኖር ይችላል። ፊት ደግሞ ወደ አንዱ ጎን ይጣመማል ማለት ነው። የሚያመጡት ነገሮች ለፊታችን ጡንቻ የሚያንቀሳቅስ ነርቭ በቫይረስ ወይ ደግሞ ምክንያታቸው ባልታወቀ ምክንያት ሲጎዳ ነው። አይን በአግባቡ የማይከደን ከሆነ የመድረቅ እንዲሁም ኢንፌክሽን የመፍጠር ባህሪ ሊኖረው ስለሚችል የአይን ጠብታ ያስፈልጋል። በዛውም መነጽር ማድረግ ከአቧራና ከፀሐይ መከላከል ያስፈልጋል። በዛውም በተጨማሪ ጡንቻዎችን ወደ ነበረበት ጥንካሬ እንዲመለስ የፊት ጡንቻ የሚደረግ ስፖርት በመስራት ወደ ነበረበት መመለስ ይቻላል። እንደዚህ ምልክቶች ሲያዩ ወደ አቅራቢያ ሕክምና በቶሎ መሄድ ይኖርበታል። በ72 ሰዓት ውስጥ ከደረሱ የሚሰጡ ቶሎ ወደ ነበረበትን የሚመልሱ የሚያደርጉ ሕክምናዎች ስለሚኖሩ በፍጥነት ቢደርሱ የበለጠ ለውጥ ይኖራል። ዶክተር ፊልማዊት እባላለሁ። ከአንገት በላይ ሕክምና ቀዶ ጥገና ስፔሻሊስት ነኝ። አመሰግናለሁ።